በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ መጋቢት 17 በዚች ቀን ጌታችን ኢየሱስ ክርስቶስ የሚወደው በአራተኛውም ቀን ከመቃብር ያስነሳው የክብር ጻድቅ አልዓዛር አረፈ። ይህም ጻድቅ ሰው ከእስራኤል ልጆች ውስጥ ነው። ማርያምና ማርታ የተባሉ ሁለት እህቶች አሉት። ማርያም የክብር ባለቤት ጌታችን ኢየሱስ ክርስቶስን ሽቱ የቀባችው ናት። እነርሱም ለጌታ ደቀ መዛሙርቱ ናቸው። ስለ ምግባራቸውም ጌታችን ይወዳቸዋል። ሁሉም ያላገቡ ደናግል ናቸው። በሰው ወገን ሁሉ ላይ የተቆረጠና የተወሰነው ሰዎችም ሊጠጡት ያላቸው የሞት ጽዋን የሚጠጣበትና እጁን ለሞት የሚሰጥበት ለዚህ ጻድቅ ጊዜው ሲደርስ እርሱም እጁን በመስጠት አረፈ። የክብር ባለቤት ጌታችን ኢየሱስ ክርስቶስ ግን የሚሰራውን ያውቃልና መጀመሪያ ከሞት አላዳነውም። ጠርቶ እስከሚሳነው ድረስ መጥቶ በመቃብር 4 ቀን እንዲኖር በዚህ በ4 ቀንም የጻድቃንን ማደሪያቸውንና የኃጥአን የስቃይ ቦታዎች እንዲያይ ተወው እንጂ አላዳነውም። ያን ጊዜ ታላቅ ምልክት ሆነላቸው። ከ4 ቀኖችም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ እርሱ መጥቶ አልዓዛር ና ውጣ ብሎ ከመቃብር ውስጥ ጠራው። ያን ጊዜ እጆቹንና እግሮቹ እንደታሰሩ ሙታኖችንም እንደሚጠቀልሏቸው በሰም ፊቱ ተጠቅሎ ወጣ። እጆቹና እግሮቹ እንደተጠቀለሉና እንደታሰሩ ከመቃብር የመውጣቱ ምክንያት ሰዎች ሁሉ ሞቱን እንዲረዱ ሌሎችንም ይህን በመካከላቸው በስምምነት የሆነው ነው ብለው እንዳላሰቡ ስለዚህም እንደገነዙት ሆኖ እንደሚወጣ ጌታችን አዘዘው። ይህችም ምልክት እንድትሆነው ከከሃዲዎችም ከመቃብር ውስጥ ሕያው እንደሆነበር ቢያስቡም እጆቹና እግሮቹ ፊቱም እንደተጠቀለሉ እንዴት ይወጣ ነበር። እኛ የክርስቲያን ወገኖች ግን የክብር ባለቤት ጌታችን ኢየሱስ ክርስቶስ ከ4 ቀኖች በኋላ አልዓዛርን ያስነሳው እርሱ እንደሆነ እናምናለን እንታመናለንም። እርሱ በስራው ሁሉ ላይ ችሎታ አለውና ለጌታ ለፈጣሪያችን ለመድኃኒታችን ኢየሱስ ክርስቶስ ከቸር አባቱና ከሕይወት ከሆነ መንፈስ ቅዱስ ስም የክብር ስግደት ይሁን ለዘላለሙ አሜን። በዚህችም ዕለት አናጉስጢዮስ ቴዎቅሪጦስ በሰማዕትነት አረፈ። ይህም ቅዱስ የሮሜ ሀገር ሰዎች ነው። አላውያንም ለጣዖት እንዲሰዉ ክርስቲያኖችን ይዘው ባሳደዷቸው ጊዜ እርሱም ከእርሱ ጋር ያዙት፣ ወደ ንጉሥም አቀረቡት። ያን ጊዜ የ15 ዓመት ልጅ ነበር። ንጉሥም በማምጣትህ ስቃይ ትፈተናለህን ወይስ ለአማልክት ትሰዋለህ? አለው። ቴዎቅሪጦስም እኔስ ለክብር ባለቤት ለጌታዬ ለፈጣሪ ለኢየሱስ ክርስቶስ እሰዋለሁ አለው። ንጉሥም ቴዎቅሪጦስ ሆይ በክፉ አሟሟት እንዳትሞት ለአማልክት መስዋዕትን አቅርብ አለው። እርሱም ንጉሥ ሆይ መስዋዕቴን እንድታይና አለው። ንጉሥም ወደ ጣኒቱ ቤት እንዲወስዱትና በዚያ እንዲሰዋ አዘዘና እርሱም በበር ቆመ። ቅዱሱም በጸለየ ጊዜ ንውጽውጽታ ሆኖ አስቀላጥዮስ የሚባሉ አምላካቸው ወድቆ ተሰበረ። ንጉሥም እንደ ዘበተበት አይቶ አፍንጫውን ቆርጦ አስረው በወህኒ ቤት እንዲያስገቡት አዘዘ። በማግስቱም አውጥተው በብረት ምጣዶች ውስጥ ጨመሩ። ደግሞም ጥልቅ ጉድጓድ ቆፈሩ። በውስጡም እንጨት ረብርበው ስጋው ከመለያው እስኪቦጫጨቅና ቅልጥሙም ከአጥንቶቹ እስኪፈስ ድረስ ወረወሩት። በዚያም ሊያጠቁት አልቻሉም፣ የመንፈስ ቅዱስ ኃይል ከእርሱ ጋር አለና። ከዚህ በኋላ አማልክቶቻቸው የሚበቀሉት መስሏቸው ከአማልክቶቻቸው ቤት አስገብተው በዚያ
ዘበቱበት። ቴዎቅርጦስ ግን ከጣዖታቱ ላይ ያለውን ወርቅ ከቀጥቅጦ በስውር ይዞ እየመጣ ለድሆችና ለጦም አዳሪዎች መጸወተው። ተመልሶ ሲገባም ደጃፉን እንደ ቀድሞ ራሱ ይዘጋል። በስምንተኛውም ቀን ንጉሱ መጣ። ከደጃፉም ሆኖ አየ። በአማልክቶችም ተጥለው ተሰባብረው የከበረ ተውቅርጦስም ሲዘብትባቸው አገኛቸው። እውነተኛ ተውቅርጦስም የሆድ ዕቃው እስኪታይ እንዲሰነጣጥቁ ታዘዘ። ደግሞም ወደ የጨዋታ ቤት እንዲያስገቡትና በላዩ አንበሶችን እንዲያስገቡባቸው አዘዘ። አንበሶችም ቁስሎቹን ላሱለት። ዳግመኛም ሕዋሳቱ እስኪነጣጠል ከሚያጣብቅ ቦታ እንዲያስገቡት መላ አካላቱም ታጥፎ ሲቆለመም ሲኦል እንዲያሰቃዩ ታዘዘ። በዚህም ተሸብሮ አላሸነፉበትም። ንጉሥም ብርታቱን አይቶ ራሱን በሰይፍ እንዲቆርጡት ታዘዘ። የከበረ ኤጲስቆጶስ ኤሞሬዎስና ሕዝብ ሁሉ በጸሎት እየተራዱት ቅዱስ ቴዎቅርጦስን ተከተሉት። በቅዱሳን ሰላምታ ተሳልመውት ተሰናበቱት። ባለወግ ወታደርም ሰይፉን አንስቶ አንገቱን ቆርጦ ምስክርነቱን ፈጸመ። አማላጅነቱ በረከቱም ከሁላችን ከክርስቲያን ወገኖች ጋር ለዘላለሙ ይኖር አሜን። በዚህ ቀን ደግሞ የታጋዩ የቅዱስ ጊዮርጊስና የሰማዕቱ ተላሰስ የኤጲስቆጶስ ዮሴፍ መታሰቢያቸውና የሊቀ ካህናት ኒቆር የስጋው ፍልሰት ነው። ጌታ ሆይ ከብልጽግናው ብዛት የተነሳ ብዙ መባ ካስገቡት ይልቅ የዳይነቱን መባ እንደተቀበል ለሁል ጊዜ ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካስገቡት ይልቅ የድሄቱን አነስተኛ መባ እንደተቀበል ለሁል ጊዜ የሚያገለግሉ እልፍ አእላፍ መላእክትን እያሳሰቡ በችግር ጊዜ የማቀርብልን ምስጋና ተቀበል። አንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያትና ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳትለይ የምንሰበሰባት የጉባኤ ቦታ ባርኩ። ይህንንም መጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈው ከግዕዝ ወደ አማርኛ የተረጎመ ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር